ወይኔ በባዶ ፍላሽ ይጮትብን ለኛ ባዶ ፍላሽ ሲጀመር የሆነ ነገሩን አላመንኩትም ነበር። አይኑ ምንም አላማረኝም ነበር። እውነቴን ነው። እኔ ነግሬ ነበር እኮ ከዛዋይ ሲጀመር አውቆ ነው ከዛዋይ ጀምሮ ማለት ነው እንድናምነው ፈልጎ ነው ይሄን ነገር ሲያደርግ የነበረው እንጂ ወይኔ ደግሞ ቢያንስ ምን አለ ፊት ለፊት እንኳን አንዴ ከፍተን ቼክ ባደረግነው ነው ገባሽ አይደል? ቢያንስ ማየት ነበር። ይምጣ እየመጣ ብሏል። ይምጣ አናቱን በዚህ ለሁለት ከፍዬ ገላግለዋል። ማንም ሰው በዚህ ልክ ተጫውቶብኝ አያውቅም። ማንም ሰው ገባሽ አይደል? እኔ እኮ ብር ሲደራደረኝ ወይም ደግሞ የሆነ ነገር ሲያረቅ እሺ ሲለኝ ሁሉ ነገር ማሰብ ነበር። ባዶ ፍላሽ ሰጥቶ ይጫወትብኝ ቀለደብን። እንደሱ ማንም አልቀለደም። አብርሃም ራሱ እኛ ላይ እንደዚህ አልቀለደም። በጣም ነው የምናመሰግነው። ገባህ አይደል? በጣም ጎበዝ ፍላሽ ላይ ያለውን ነገር እንዳለ ተመልክተናል። አንተ ነኝ በባዶ ፍላሽ የምትጮትብኝ። አያችሁ ፎቶ አንተ ማን ስለሆንክ ነው በኔ ላይ በባዶ ፍላሽ የምትጮተው? ደግሞ ከአንተም በሰው ተስቃለ እንዴ? ጥርስ ይርገፍና ጥርስ ነበረ ማለት ገባህ አይደል? እንደ ቀለድክብኝ አቀር ምንም ያስቅ ነገር አላደረግሽ። ሰማኛለህ? ይሄን ፍላሽ ማለት ነው አስተካክለህ ታመጣዋለህ ወይስ ደግሞ ከዚህ በኋላ በዚህ ፍላሽ ምንም ነገር አናደርግም? ፎቶውን ክፈተው ሲኒው ሰማኝ። እዚህ ፎቶ ላይ የተቀመጠው እኮ የሄርሜላ ፎቶ የአብርሃም ፎቶ እንጂ ሌላ ምንም ነገር ምንም እኮ ምንም የሚያስቅ ነገር እኮ አይደለም። አንዴ ክፈተው የሄርሜላ እና የአብርሃም ፎቶ በደንብ ልዩ። እሱን ለማየት አልነበር እንዴ ከፈልከኝ? እንዴት ጀግና ይሆንክ ነው እንዴ መሰለህ? አይ እንደዚህ የብር ችግር እኮ ካለበት ጨምሩልኝ እኮ ይባላል። ሲጀመር እዛም ደረጃ ምናምን እዛም የብር ጥማት ኖሮብህ አውቃለሁ። እንደዛ ስታሽቃብጥ የነበረው ሲጀመር አንተ ብር ፍለጋ እንደሆነ እንደዛ ስትሆን የነበረው አውቃለሁ። ያን ሁሉ ነገር ስታደርግ የነበረው አነሳኝ ብር ጨምሩልኝ አትልም? ስማኝና ሌላ የሄርሜላ ፎቶ አብርሃም የሚያዋጣ መስሎ እኮ ያደረከው ማለት ነው። በእኔ ላይ ያደረከው ጥርስን እንዳራረበ ምንም ይመጣት አያስፈልግም። ወሬ እየተመታ ልጅ ነው። ገባህ አይደል? ሰማኛለህ ማለት ነው። ጨምርልህ ፎቶ ዳኒ ስርዓትን ያስ በስነ ስርዓት አናግረን እሺ። እምቢ ካልኩ